الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، إذا خطبة ينبروا حول شهر رجب የረጀብ ወር አስመልክቶ ያሉ ነገሮችን በተመለከተ ነበር የነበረው። ሰዎች ስለ ረጀብ ወር ያላቸው ምልከታ የተለያየ አይነት ምልከታ አላቸው። አንዳንዶቹ ከሚገባው በላይ የመስጠት ተዕዚምና ክብር ይሰጣሉ ከሚገባው በላይ። እንዲሁም ደግሞ ከነብዩ ሰለላሁ ዐለይሂ ወሰለምና አላሁ ዐዘ ወጀል ከሰጠው በላይ ክብር የመስጠት አይነት አዝማሚያ ይኖራል። ብሎም ዳዕዋም ጭምር ሳይቀር ይደራረጉበታል። ዳዒዎች የተባሉትም ጭምር እየመከሩ እንዲህ አይነት ነገር ብታረጉ በሸህር ረጀብ በርካታ አጅር እንደምታገኙ ይነገራል። ይሄ ፊወሳኢል ኢዕላም በሶሻል ሚዲያም ይሰራጫል። ሰዎች አብዛኞቹ ብዙ ዕውቀት የሌላቸው ሰዎች እውነት ሊመስላቸው ይችላል። ችግር የለውም፣ አጅር ማግኘቱ ከአላሁ ዐዘ ወጀል የሚጠላ ነገር አልነበረም። ነገር ግን ደግሞ ባልሆነ ነገር አጅር ይገኛል ስለተባለ አጅር ስለማይገኝ ነው ማብራራቱ ያስፈለገው። ሌሎች ደግሞ ሸህሩ ረጀብ እንደማንኛውም 12 ወራቶች ተራ ወርና እንደማንኛውም ወራቶች አድርገው የሚያስቡ ይኖራሉ። ምንም አይነት ግንዛቤ የሌላቸው፣ ምንም አይነት ተነቡህ የማያረጉ፣ በሱ ወደ አላህ ለመቃረብ በተለየ ሁኔታ የማያረጉ ሰዎችም ደግሞ ይኖራሉ። ሁለታቸውም ትክክል አይደሉም። አላሁ ዐዘ ወጀል የረጀብን ወር ከዓመት ወራቶች 12 ወራቶች ናቸው ይላል። 12 ወራቶች ናቸው ያሉት። በዓመት 12 ወራቶች አሉ። አላሁ ዐዘ ወጀል ምድርና ሰማይን የፈጠረ ጊዜ ወራቶችን 12 ወራቶች አድርጓቸዋል። ወራቶቹ ይለያያሉ። አላሁ ዐዘ ወጀል ወራቶች ተለያይተዋል። ቀናቶችም ይለያያሉ፣ ዓመታቶች ይለያያሉ፣ ቦታዎችም ይለያያሉ፣ ሰዎች ይለያያሉ። አላሁ ዐዘ ወጀል ስላለያያቸውና ደረጃ የሰጣቸው ከሆኑ የተለያዩ ናቸው። የተለያዩ ሰዎች አሉ። አላህ ከፍ ያደረጋቸው በደረጃ ያረጋቸው ነቢያቶች አሉ፣ ሳሊሖች አሉ፣ ዑለማዎች አሉ። አላህ ዐዘ ወጀል የሚፈሩ ሰዎች ደረጃቸው ከፍ ያለ ነው፣ እኩል አይደሉም ሌሎች ጋር። ቦታዎችም የተለያዩ ናቸው። አላሁ ዐዘ ወጀል ትልቅ ቦታ ያረጋቸው ቦታዎች አሉ፣ ከመካ ወልመዲና ወበይቱል መቅዲስ ወመሳጅድላህ። እነኚህ የተከበሩና የተለዩ ልዩ ቦታዎች ናቸው። ቀናቶችም እንደዛው ናቸው። የተለያዩ ቀናቶች አሉ። ከሳምንቱ የውሙል ጁሙዓ አፍደሉል አያም ከቀናቶች ታላቅ ቀን ይባላል። የጁሙዓ ቀን ከሳምንቱ ቀን ታላቅ ነው የተባለ ቀን ሲሆን ከዓመቱም የተለዩ ቀናቶችና የበላጭ የሚባሉ የውሙ ዓረፋ አፍደሉ አያም ሰና ከዓመቱ ቀናቶች ሁሉ ታላቅ የሚባል ቀን ነው የዓረፋ ቀን። ለይለቱል ቀድሪ አፍደሉ ለያሊል ሰና ለይለቱል ቀድር ከዓመቱ ሌሊቶች ሁሉ ታላቅ የምትባል ነች። ለያሊ ዐሽሪ ዚልሒጃ አፍደሉ أيام 10 ذي الحجة أفضل أيام السنة وهكذا 10 الأواخر من رمضان هذه أيضا أفضل الليالي. إنني الله عز وجل بوتا يسطاچو كف ያሉ ቦታዎች ናቸው። እንደዚሁም ከወራቶች የዓመት ቀናቶችና ወራቶች 12 ናቸው ካለ በኋላ አላሁ عز وجل ከ12ቶች ግን አራቶቹ የተከበሩ ናቸው። منها 4 حرم ይላል። እነኛ ከ12ቶቹ አራቶች ግን ልዩ ናቸው ይላል። አላህ ለይቶ መናገሩ ልዩ መሆናቸውን መናገሩ በራሱ ልዩ መሆናቸውን ይጠቁማል። ከዛም ደግሞ ክብር ያላቸው ናቸው ሲል ደግሞ የተለዩ መሆናቸውን ያመለክታል። ይህ ብቻ አይደለም። አላሁ ዐዘ ወጀል በእነኚህ አራት ወራቶች ራሳችሁን አትበድሉ ብሎ አላህ ይከለክላል፣ ያስጠነቅቃል። ፈላ ተظሊሙ ፊሂነ አንፉሰኩም በእነኚህ አራት ወራቶች በልዩ ሁኔታ ራሳችሁን አትበድሉ ይላል። ራስን መበደል ወንጀል በመስራት ሊሆን ይችላል። አላሁ ዐዘ ወጀል ያዘዘውን ነገር በአግባቡ ባለመፈጸም ሊሆን ይችላል። አላሁ ዐዘ ወጀል የተናገረውን ነገር ባለመተግበር ሊሆን ይችላል። ሙሉ ለሙሉ ይሄ ሁሉ ዙልም ሊነፍስ ነው፣ ራሳችንን መበደል ነው። ሰዎች ወንጀል ሲሰሩ፣ ከአላህ ሲርቁ፣ ወንጀሎች ሲገቡ፣ ወንጀሎች ሲዘፈቁ፣ አላህ ያዘዘውን ሳይሰሩ ሲቀሩ ራሳቸውን ነው የሚጎዱት እንጂ ሌላ የሚጎዱት አካል የለም። وما ظلمهم الله ولكن كانوا أنفسهم يظلمون ራሳቸውን ነው የሚበድሉት። አላህ ያዘዘውን ሲሰራ፣ ከወንጀሎች ሲርቅ፣ ዙልምን ሲርቅ፣ ሰዎችን ሳይበድል ሲቀር
ሰዎችን ከመበደል ሲጠነቀቅ የሰውን ሐቅ ሲርቅ እውነተኛ ሲሆን ከዙልም ሲርቅ መጭበርበርና መሸወድ የመሳሰሉ ነገሮችን ሲርቅ አጅነቢያ ጋር መቆየትና መጨባበጥን ሲርቅ ዚና የመሳሰሉ ነገሮችን ሲርቅ መሰል ወንጀሎችን ሲርቅ አላህ ራሱን እየጠቀመ ነው። በተቃራኒ ደግሞ ወንጀል ውስጥ ሲገባ ራሱን እየበደለ ነው። እንደዚህ አይነት ተግባራቶች በማንኛውም ወራቶች በማንኛውም ቀን አይፈቀዱም። ነገር ግን ደግሞ አላህ ክብር ያደረጋቸው ቀናቶች አላህ ያላቃቸው ቀናቶች ሲሆን ደግሞ የበለጠ ይሆናል ወንጀሎች በራሳቸው አንድ አይነት ወንጀል ቦታዎችና ጊዜያቶች ያለያዩአቸዋል። መስጂድ ላይ የሚሰራ ወንጀልና ሌላ ቦታ የሚሰራ ወንጀል ተመሳሳይ አይሆንም። በረመዳን የሚሰራ ወንጀልና ሌላ ጊዜ የሚሰራው ተመሳሳይ አይሆንም። መስጂድ ላይ ሆነን የምናጠፋው ጥፋት ከፍ ያለ ይሆናል። እንደዚሁም እነኚህ የተከበሩ ወራት የተባሉት ውስጥ የምናደርገው ዙልም ራሳችንን በድለው ወንጀል በመስራት ከአላህ ካዘዛቸው ነገሮች በመድራቅ ሰዎችን በመበደል የሰዎችን ገንዘብ በመቀማት ባለመመለስ ሰዎችን ሙሳማሃ ባለመጠየቅ መሰል ነገሮች ራሳችንን ይህን ስናረግ ሰዎችን ስንበድል በደሉ በራሳችን ላይ ነው የሚመለስ። ፈላ ተظሊሙ ፊሂነ አንፉሰኩም ራሳችሁን አትበድሉ በእነኚህ ወራቶች ይላል አላሁ ዐዘ ወጀል። ይሄ ሸህሩ ረጀብ ከነኚህ አራቶች ወራቶች ናቸው። አራት ወራቶች ከዓመቱ የተባሉት ሶስቶች ተከታታይ ሲሆኑ አንደኛው ብቻውን ያለው ረጀብ ነው። ዙልቂዕዳ ወዙልሒጃ ወልሙሐረም እነኚህ ሶስቶች ተከታታይ ሲሆኑ ወረጀቡ ሙደር አለዚ በይነ ጁማዳ ወሸዕባን አንደኛው ደግሞ የረጀብ ወር ነው በጁማዳና በሸዕባን መካከል ያለው። ይሄ አላሁ ዐዘ ወጀል የሰጠው ክብርና ሰዎችም ጭምር በልዩ ሁኔታ ወንጀል እንዲርቁና አላህ እንዲገዙ የተንዊህ ያደረገበት አላሁ ዐዘ ወጀል ያመለከተበት ወር ነው። በዚህ ልክ እንረዳዋለን። ከዚህ ውጭ አላሁ ዐዘ ወጀል ተጨማሪ ነገሮችን አድርጉ ብሎ ባላዘዘበት ሁኔታ ተጨማሪ ጾሞች፣ ሰደቃዎች፣ ሰላቶች፣ ቀናቶችን ለያይቶ ስብስቦች፣ ኢህቲፋላቶች ሰዎች የሚያደርጓቸው በልዩ ሁኔታ በተለያዩ ነገሮች የሚያደርጓቸው ግን አላሁ ዐዘ ወጀል በዚህ ልክ እንዲቃረቡ በረጀብ ስላላዘዘ ነቢዩም ሰለላሁ ዐለይሂ ወሰለም በዚህ መልኩ ሰሓቦችን ስላላበረታቱ ምናልባት ሰዎች መልካም ነገር ብለው ሊያስቡት ይችላሉ። ነገር ግን ሊሆን የሚችለው ኢማ ኸጠእ ወኢማ ضላል ወይም ስህተት ሊሆን ይችላል። ሳያውቁ ከሆነ ያረጉት ሆን ብለው ከሆነ ደግሞ ጥሜት ይሆናል። ወልዒያዙ ቢላህ ሚን ዛሊክ አንዳንዶቹ ድንበር ከማለፋቸው የተነሳ የመጀመሪያውን የረጀብ የመጀመሪያውን ኸሚስ በልዩ ሁኔታ ቦታ በመስጠት በመጾምና ሌሎች ነገሮች በማድረግ ለመቃረብ የሚሞክሩ አሉ። አንዳንዶች ደግሞ አወሉ ጁምዓ የጁምዓ ሌሊት የመጀመሪያውን በልዩ ሰላት የተለየ ተስቢሕ ያለው የተለየ ዚክር ያለው የተለየ አሰጋገድ ያለው ሰላት በመስገድ ለመቃረብ የሚሞክሩበት ሁኔታ ይኖራል። ሰላት ረጋኢብ ብለው ይሰይሙታል። ይህም ከ400 ወይም ፊልቃርን ልኻሚስ ልሂጅሪ በኋላ ከአራተኛው ክፍለ ዘመን በኋላ የመጣ እንጂ ከነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ያልነበረ ያልታወቀ ነው ይላሉ ዑለማዎች። ይህም ማድረጋችን በዚህ መልኩ ማቀረባችን ሰላት በራሱ ዒባዳ ነው፣ ሰደቃም ዒባዳ ነው። ነገር ግን በዚህ ልክ ኢዕቲቃድ አድርገን ወደ አላህ መቃረባችን የምናመጣው ለውጥ የለም። ለውጥ ብቻም ሳይሆን ከአላሁ ዐዘ ወጀል እንዳውም የምንርቅበት ሁኔታ ይኖራል። አላሁ ዐዘ ወጀል ይላል፣ ሰዎች ሆይ ከጌታችሁ የመጣውን ነገር ብቻ ተከተሉ። ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ከጌታችሁ የወረደውን የመጣውን ተከተሉ፣ በሱ ብቻ ስሩ። ከዚህ ውጭ አሉ ሰዎች ጥሪ የሚያደርጉላችሁን አዋቂ ነን ብለው የሚናገሯችሁን የሚመሯችሁን አመራር ከዚህ ውጭ ከሆነ እንዳትከተሉ። ላ ተተቢዑ ሚን ዱኒሂ አውልያአ ቀሊለን ማ ተዘከሩን። ነቢዩም ሰለላሁ ዐለይሂ ወሰለም በእናንተ ውስጥ ሁለት ነገሮችን ትቻለሁኝ፣ ሁለት ነገሮች አሉ፣ በሁለት ነገሮች ከሰራችሁ ፈጽሞ አትሳሳቱም፣ አትጠሙም፣ ሂዳያ ላይ ናችሁ፣ የተመራችሁና የተቀናችሁ ናችሁ በማለት ነቢዩ ሰለላሁ ዐለይሂ ወሰለም ቃል ገብተዋል። ሁለቶቹ እነማን ናቸው? የአላህ ኪታብና የኔ ሱና በእናንተ ውስጥ ይኖራል። እኔም ባልኖር እኔ ከሞትኩ በኋላ በእናንተ ጋር ምን ጊዜም የሚቀጥሉ ሁለት አካላቶች ሁለት ነገሮች አሉ። በእነሱ ተሰራችሁና እነሱም መሰረት አድርጋችሁ ተቀጠላችሁ ለን ተضሉ አበዳ ፈጽሞ አትሳሳቱም በማለት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ስለዚህ እኛ ስንሰራ በተለይ ለአላህ የምንቃረባቸውን ነገሮች ስናረግ ቀድመን ማወቅ መጠየቅ ግዴታ ይሆናል። ይሄ ወደ አላህ ያቃርባል ወይ? አላሁ ዐዘ ወጀል ያዘዘበት ነው ወይ?
ነብዩ ሰለላሁ ዐለይሂ ወሰለም በዝመልኩ ወደ አላህ ይቀርብ ነበር ወይ ሰሃቦች አቡበክር ዑመር ዑስማን ወዓሊ ሌሎችም የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ይሄ ነገር ይሄ ቀናቶች በእነሱም ጋር አልፈዋል ነበሩ በዝመልኩ ይቀርቡ ነበር የሚለውን መጠየቅና መጀመሪያ ማወቅ ይቀርማል በዚህ ልክ መቃረብ ያስፈልጋል ሌሎች ደግሞ ረጀብ ላይ ዑምራ ማድረግ በልዩ ሁኔታ አጅር እንደሚያገኙ አድርገው የሚያስቡ አሉ ረጀብ ላይ ዑምራ ካረጉ እንዳሁም የተለየ ቦታ እንዳላቸው ሊያስቡ ይችላሉ ይሄም ቢሆን ዑምራ ማድረግ በላጭ የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም ባረጉበት ይሆናል ነብዩ ሰለላሁ ዐለይሂ ወሰለም አራት ዑምራዎችን አድርገዋል አራቱም የነብዩ ሰለላሁ ዐለይሂ ወሰለም ዑምራዎች አራቱም ዑምራዎቻቸው في أشهر الحج በሐጅ ወራቶች ነበር የነበሩት የሐጅ ወራቶች ሸዋል ዙልቂዕዳ ወዙልሂጃ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ዑምራ ያረጓቸው አራቶችም በሐጅ ወራቶች ሲሆኑ ሶስቶች በዙልቂዕዳ ሲሆኑ አንደኛይቱ በዙልሂጃ ነበር የነብዩ ሰለላሁ ዐለይሂ ወሰለም ዑምራ የነበረው ናም አብዱላህ ኢብኑ ዑመር ነብዩ ሰለላሁ ዐለይሂ ወሰለም ዑምራ በረጀብ አርገዋል ይላል አተመረ ረሱሉላህ ሰለላሁ ዐለይሂ ወሰለም في ረጀብ የሚል አይነት ሪዋያ ከአብዱላህ ኢብኑ ዑመር የተወራ ሐዲስ አለ ነገር ግን አይሻና ሌሎች ለነብዩ ሰለላሁ ዐለይሂ ወሰለም በረጀብ ያረጉበት ሁኔታ የለም ይላሉ ዑምራውን በተመለከተ ሸይኡን ኸፊፍ የተሻለ ነው ቢያንስ እንኳን ከሰሃቦችም ረጀብ ላይ እንደመደረግ እንዳለበት አቋም የያዙ ሰሃቦችም እንደሚኖሩ ያመለክታል ከዚህ ውጭ ያለው ግን ቅድም ካልኳቸው በጥቅሉ ከወንጀል መራቅና መልካም ስራዎችን ከመስራት ውጪ በልዩ ሁኔታ ሶላት ጾም ሰደቃ የመሳሰሉ ነገሮች ዑምራ የለም ከነብዩ ሰለላሁ ዐለይሂ ወሰለም የመጡ ሌላ ዑምራ ማድረግ የሚበልጥበት ወር ቢኖር ሸህሩ ረመዳን የረመዳን ወር ነው ሴትዮ መታ ነብዩ ሰለላሁ ዐለይሂ ወሰለም ጋር እንደነበረች ነብዩ ሰለላሁ ዐለይሂ ወሰለም ምን ሆነሽ ነው እኛ ጋር ሐጅ አላረግሽው ብለው ጠየቋት አይ ለአይነት ሐጃ ነበረኝ አልተመቸኝም አለቻቸው ከዛም እሳቸው ምን አሏት በረመዳን ዑምራ አርጊ አዕተሚሪ في رمضان በረመዳን ዑምራ ብታረጊ فإن عمرة في رمضان كحجة معي በረመዳን ዑምራ ማድረግ እኔ ጋር ሐጅ እንደማድረግ ይሆናል ብለዋታል ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ዑምራ የምናደርግባቸው ወራቶች ረመዳንና የሐጅ ወራቶች ይሆናሉ ማለት ነኝ በልዩ ሁኔታ የዑምራ ብናደርግባቸው ልዩ ዑምራ የሚሆንበት ሁኔታ ነው ሌላው በማንኛውም ወራቶች ዑምራ ማድረግ መሽሩዕ ነው ወይም ደግሞ የሚቻልና የሚፈቀድ ነው ችግር የለውም የተፈለገው ረጀብ ግን በልዩ ሁኔታ በዚህ ልክ ሰዎች የሚያስቡልክ አይደለም የሚል ነበር በጥቅሉ አላሁ ዐዘ ወጀል ያለውና ያወረደውን ነብዩ ሰለላሁ ዐለይሂ ወሰለም በተናገሩትና በለሰሐቦቻቸው መከሩት መልኩ ነው ወደ አላህ ስንቃረብ ከዛ ውጭ ባለው ለኛ ቢያስደስትም የሚነገረው አጅር በርከት ያለ መስሎ ቢታየንም ምንም ዋጋ የሌለው መሆኑን ማወቅ ያስፈልጋል የሚል ነበር የዛሬ ኹጥባ የነበረው አላሁ ዐዘ ወጀል በሰማነው የምንሰራ የምንጠቀም እውነተኛ የአላህ ዐዘ ወጀል ባሮች ያድርገን هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم احمي حوزة الدين ودمر أعداء الدين إله الأولين والآخرين اللهم ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين